አንዳንድ ጊዜ እንደው ሰው ሁሉ ጋኔን እንደያዘው ሰው ዋው ሲል እናንተን የምጮህ ይሆን ያሰኛል። ፍጹም ከሃዲነትና አማኝ ሰው አንዳንድ ጊዜ የሚነሳበት ጥርጥር የተለያዩ ናቸው። እግዚአብሔር እነዚህኞችን ያስተካክላል፣ ይታገሳቸዋል። አንዳንዶቹን እንደ ቅዱስ ጴጥሮስስ እንደዚያ ብሎ የለ እንዴ? ያላውቀውም ብሏል። አንድ ቀን በባህር ላይ እየሄደ ለሚያምን ሁሉ ይቻላል ተብሎ ሲያበቃ ተነግሮት በባህር ላይ ሲሄድ ግን ጌታ በባህር ላይ ሲሄድ ሲያየው እኔም ልምጣ አለ። ና አለው። ትንሽ እርመድ እንዳለ ይህ ነገር ጎበዝ አጉል ነው የባስ የወደኩ እንደው ምናምን የምትል ነገር ገባችበት። እሷ ስትገባበት አሁን እግዚአብሔር ኢየሱስ ክርስቶስ እንደ ሰው ያለ አይደለም። ሰው ቢሆን ስንት ቀን ነው እኔን የምትጠረጥረኝ ብሎ እዚያው ገፍቶ ይጥለው ነበር። ጌታ ግን አንተ እምነት የጎደለ ለምንድን ነው የምትጠረጥር ብሎ እጁን ይዞ መዘዝ አድርጎ ወጣው። ስለዚህ የሚያምን ሰው ውስጥ የሚጠራጠረውን አንዳንድ ጊዜ ሊፈትናችሁ ስለሚችል ተስፋ እንዳትቆርጡ ለማለት ነው። ይፈትነናል፣ ብዙ አይነት ነገር ያመጣል። ግን እውነት ይሄ ነገር እንዲያው እውነት ነው ይል። አንዳንድ ቀን የማይመጣ ነገር አለ ብላችሁ የማይመጣ ነገር እኮ የለም በሚያምን ሰው ልብ ማለት ነው። እንደ ቅዱስ ጳውሎስስ አንድ ቀን ተስፋ ቆርጬ ነበር ብሏል እኮ እስከ ቀበጽና ሀለ ሕይወት፣ በሕይወት ተስፋ እስክንቆርጥ ድረስ ፈጽሞ እንሞታለን እንጂ እንድናለን የሚል ተስፋ አልነበረንም። እስከዚህ ድረስ ደርሰን ነበረ። ወአድኀነነ እግዚአብሔር እመጠነ ዝሞት፣ እግዚአብሔርም ይህንን ከሚያህል ሞት አዳነን። እግዚአብሔር የልጆቹን እውነተኛ ሃይማኖት አምነው አንዳንድ ቀን የሚመጣባቸውን መሸበር፣ መረበሽ አንዳንድ ጊዜ እንደው ሰው ሁሉ ጋኔን እንደያዘው ሰው ዋው ሲል እናንተን የምጮህ ይሆን ያሰኛል። እንደው ያሰኛል ማለት ነው። እንዴ በእብድ መሃል የተገኘ አንድ ሰው እኮ ራሱን እንደምን መቁጠር ይጀምራል? እንደ እብድ መቁጠር ይጀምራል ማለት እንደ እብድ መሃል አጠቃላይ ሰው ካበደ ደናው ሰውዬም አለማበድ ጅልነት ነው የሚመስለው። እዚያ ያብዳል አብሮ ማለት ነው። ወይ ነገር አጉል ነው ብቻዬን ብሎ እሱም አብሮ ያብዳል ማለት ነው። ከባድ እኮ ነው። እና ከሃዲነት፣ ተንኮለኛነት፣ ብልጣብልጥነት ክርስቶስ አይወድም። እንደ ይሁዳ ያለ አስመሳይነትን ያንን አይታገስም። እንደ ጴጥሮስ እንደ ቶማስ እያመኑት እየተከተሉት ሁሉን ትተውለት ለሱ እየኖሩ አንዳንድ ቀን የሚመጣባቸውን ነገር ግን ይሄን እግዚአብሔር ያርማቸዋል። ይሄ ነው አለማመኔን እርዳው የሚባለው። እስኪ በሉ ሁላችሁ አለማመኔን እርዳው ነው። ስለዚህ ጎደሎ እምነት ይሞላል፣ የሚያድግ እምነት። ቅዱሳን ሐዋርያት በሉቃስ ወንጌል ምዕራፍ 11 ላይ ምንድን ነው ያሉት? እግዚኦ ወስከነ ሃይማኖት አይደል? እምነት ጨምርልኝ ጌታ ሆይ እባክህ እምነት ጨምርልን ብለዋል። ስለዚህ እምነት ይጨመራል፣ ያድጋል፣ ይጎለምሳል፣ ይከብራል።